የህይወት መስመር ወዳላሰበበት ውጥንቅጥ ውስጥ ትከተዋለች። የገዛ ፍቅረኛው እንኳን ሳትቀር ትከዳዋለች። ሰላማዊ የነበረ ሰው በአንድ ጊዜ የማፊያ አባል ሆኖ ራሱንም ያገኘዋል። የፊልሙ ታሪክ ወሰብሰብ ያለና ልብ አንጠልጣይ በመሆኑ እስከ መጨረሻው ይከታተሉን ዘንድ ጥሪ ያቀርብላችኋለሁ። ቻናሉንም ሰብስክራይብ፣ ቪዲዮንም ላይክ ማድረጉን እንዳይረሱ። ታሪካችን የሚጀምረው ጄላና ሃይደር የሚባሉ ሁለት ፍቅረኛሞች በአንድ ሆቴል ውስጥ እራት እየበሉ እያስመለከተን ነው። በፍቅራቸው መሃል ሃይደር ከኪሱ ቀለበት በማውጣት ጄላን እንድታገባውም ይጠይቃታል። ጄላም ሃይደርን ከልቧ ትወደው ነበርና የጋብቻ ጥያቄውንም ምንም ሳታቅማማ ትቀበለዋለች። ኧረ እንደውም ነገ ጠዋት ሄደው ተፈራርመው ይፋዊ ጋብቻ ማድረግ እንደሚችሉም ትነግረዋለች። ሃይደር ግን ለዚህ ጊዜው ገና እንደሆነና ትንሽ ጊዜ መጠበቅ እንዳለባቸውም ይነግራታል። በመቀጠል ምን እንዳሰበ ባይታወቅም ሃይደር ጄላን ለትንሽ ጊዜ መለየት እንዳለባቸውም ያሳውቃታል። ምንጩ ያልታወቀው የሃይደር ንግግር ለጄላ በፕራንክ መልክ የቀረበ ይመስላታል። ነገሩ ግን ስር የሰደደ በመሆኑ ሃይደር ነገሩ ቀልድ ሳይሆን የምርም ለትንሽ ጊዜ መለየት እንደሚፈልግ አስረግጦም ይነግራታል። ጄላ ምክንያቱን ለማወቅ ጥያቄ ብትሰነዝርም ለጥያቄዎቿ ግን መልስ ሳታገኝ ትቀራለች። እናም ሃይደር እየጮኸ ከሆቴሉ እንድትወጣም ይነግራታል። ነገሩ የምር ይሁን ቀልድ ግራ ያጋባትም ጄላ እሱ እንዳላትም ታደርጋለች። ከብርሃናማው ደስታ ወደ ጥቁር ሐዘን የተቀየረባት ጄላ ከሆቴሉ እያለቀሰችም ትወጣለች። ሃይደርም ምን እንዳሰበ ባይታወቅም ከኮቱ ውስጥ ሽጉጥ አውጥቶ ሆቴል ውስጥ ከሰዎቹ ጋር ራስ ሲመገብ ወዳለ አንድ ሽማግሌም ሄዶ የያዘውን ጥይት ያርከፈከፍባቸዋል። የእነሱም ሰዎች ሆቴል ውስጥ በመኖራቸው ሃይደር ላይ ጥቃት ይሰነዝሩበትም ጀመር። ሃይደርም ከጠረጴዛው ስር በመሆን የተኩስ ልውውጥ እያደረገ ሰዎቹን አንዳንድ እያደረገም ይዘራቸዋል። በዚህ መሃል ግን የተኩስ ድምፅ ሰምታ ጄላ ወደ ውስጥ ስትገባ እግሮቿ በጥይትም ይመታሉ። ሃይደርም በፍጥነት ወደ እሷ በመምጣት የተመቱትን የጄላን እግሮች እያየላት ሳለ ጠላት ከሱ ኋላ መምጣቱን ስታይ ጄላ የሃይደርን መሳሪያ አንስታ የጠላቱን ግንባር ብላም ትደፋዋለች። ሃይደርም ጄላ ሰውየውን ተኩሳ መግደሏ ግርምት ይጭርበታል። በቀጣዩም ትዕይንት ቱርክ ውስጥ የሚገኝ የደህንነት ቢሮም ያስመለክተናል። አንዲትም ማስሌ የምትባል የደህንነት ሰራተኛ እየተቻኮለች ወደ አለቃዋ ቢሮም በመግባት እነሱ ሲከታተሏቸው የነበሩ የወንጀለኛ ቡድኖች በአንዱ ወጣት ተገለው እንደሞቱም ትነግረዋለች። ሰውየውም ተይዞ ወደ ፖሊስ ጣቢያ እንደተወሰደም ስትነግረው ይሄ ኬዝ ለሱ ከምንም ነገር በላይ ስለሆነ የደህንነት አለቃው ኤልማዝ ማንም ሳያናግረው በፊት ራሱ ሊያናግረውም ይወስናል። አንድ ኤፍራይም የሚባል እስረኛም ኡዙ ወደሚባል የእስር ቤቱን ቦስ ጋር በመሄድ አጎቱና ግብረአበሮቹ በጠቅላላ እንደተገደሉም ይነግረዋል። ኡዙ ቤተሰቦቹ በመደፈራቸው ተናዶ ማን ይህን እንዳደረገውም ሲጠይቅ ሃይደር የሚባል ግለሰብ እንደሆነና በቅርቡ እዚህ እስር ቤት ውስጥ ሊያመጡት እንደሚችሉም ይነግረዋል። በቃ አለቀልህ ሃይደር። የጥየቃ ክፍል ውስጥም ጄላ አዝና ተቀምጣለች። በተመሳሳይም ሃይደር ጄላን እንደዚህ አይነት አጣብቂኝ ውስጥ መክተቱ ጸጽቶታል። ኤልማዝም ወደ ውስጥ ገብቶ ሃይደርን ጥያቄዎቹን መጠየቅም ይጀምራል። እናም እነሱ ሲከታተሉት የነበረውን ወንጀለኛ ለመግደል ምን እንዳነሳሳውም ይጠይቀዋል። እዚህ ጋርም ሃይደር እነዛን ሰዎች ለምን እንደገደለም መልስ እናገኛለን። ሃይደርም በመልሱ ያ የወንጀለኛ አባት ቤተሰቦቹን በመግደሉ በበቀል ስሜት ተነሳስቶ እንዳደረገውም ይነግረዋል። ያ ወንጀለኛ መሞቱ ለሀገሪቷ ጥሩ ቢሆንም ሰው ገሎ የተሸለመ የለምና እሱና ፍቅረኛው ጄላ ሊታሰሩ እንደሚችሉም ይነግረዋል። ሃይደር ግን ፍቅረኛው ምንም ነገር ውስጥ እንደሌለችና ሁሉንም ያደረገው እሱ እንደሆነም ቢናገር ሆቴል ውስጥ ያለው ካሜራ የመጨረሻዋን ጥይት ጄላ ስተኩስ አሳምሮ ቀርጿት ነበር። እናም ኤልማዝ ሃይደር ፍቅረኛውን ማትረፍ ከፈለገ እሱ የሚያቀርብለትን ሐሳብ መቀበል እንዳለበትና ፍቅረኛው ብቻ ሳትሆን ነፃ የምትወጣው ሃይደር ራሱ ከ3 ዓመታት በኋላ ነፃ ሊወጣ እንደሚችልም ይነግረዋል። ሃይደርም
የዚህ ሰውዬ ፍላጎት ምን እንደሆነ ለማወቅ መጓጓት ይጀምራል። ኧረ እኔም ራሴ ምራቄን ማዋጥ አልቻልኩም። የኤልማዝም ሐሳብ ሃይደር ከነሱ ጋር እንዲሰራ ማሳመን ነበር። ትንሽ ሃይደር ቢያንገራግርም በሐሳቡ በስተመጨረሻም ይስማማል። እስካሁን ግን ለነሱ ምን እንደሚሰራላቸው አላወቀም ነበር። ወደ እስር ቤትም ከተዘዋወረ በኋላ የፖሊስ አዛዡ ዞ ወዳለበት ክፍል እንዲወስዱት የፖሊስ ዘበኞቹንም ያዛቸዋል። ምንም እንኳን ብዙ ያለበት ክፍል ሃይደር መመደቡ አደጋ ቢኖረውም ፖሊሶቹ ግን ይህ ግድ አልሰጣቸውም ነበር። ወደ ክፍሉም እንደገባ ኡዙ ወደሱ በመምጣት ለምን አጎቱን እንደገደለውም ሲጠይቀው እንደተለመደው ሃይደር ቤተሰቡን ስለገደለበት በበቀል ይህንን እንዳደረገውም ይነግረዋል። ነገር ግን ኡዙ በዚህ ጊዜ ሃይደር ላይ ጥቃት ይሰነዝራል ተብሎ ሲታሰብ፣ እሱ ግን በተቃራኒው ሃይደርን አቅፎ ግንባሩንም ይስመዋል። በዚህ ጊዜም የኡዙ አጎት የኡዙ የራሱ ጠላት መሆኑንም እንረዳለን። ኡዙም ክፍል ውስጥ ላሉት ታሳሪዎች ከዛሬ ጀምሮ እኔ የምትሰጡኝን ክብር ለሱም መስጠት አለባችሁም ብሎ ያዛቸዋል። አሁን ላይ ሃይደር ይገጥመኛል ብሎ ካሰበው ነገር ተቃራኒው ነገር ስለገጠመው ግራ ገብቶታል። ወጣ ብለውም ይቀመጣሉ። ሃይደር አጎትን ስለገደልኩብህ ጥሩ ነገር ይገጥመኛል ብዬ አላሰብኩም ነበር ብሎም ሲናገር ኡዙ አጎቱ የእሱም ጠላት እንደሆነና እስር ቤት ያስገባው አጎቱ ራሱ በመሆኑ አንተ ባትገለው እንኳን እኔ ከእስር ቤት ስወጣ ገለው ነበር ብሎም ይነግረዋል። እናም በቀሉን ስለተበቀለለት በጣም እንደተደሰተበትም ይነግረዋል። እናም አሁን ስለተግባቡ ሃይደር ላይ የቀረበበትን ክስ ለማቅለል ለመርማሪዎቹ የሰጠው ቃል ያለ እንደሆነም ሲጠይቀው ሃይደር ግን ምንም ነገር ትንፍሽ እንዳላለም ይነግረዋል። በቀጣዩም ቀን እስረኞቹ ኳስ እየተጫወቱ እንመለከታለን። ኡዙና ሃይደር ከውጪ ሆነውም ይመለከታሉ። ኡዙ የሱርኖች በደንብ እንዲጫወቱ እየጮህም ይነግራቸዋል። ሃይደርም ከዚህ በኋላ ምን ለማድረግ እንዳሰበም ሲጠይቀው ኡዙ በቶሎ ከእስር ቤት እንደሚወጣና ከወጣም በኋላ እሱም በቶሎ ከእስር እንደሚያስፈታውም ይነግረዋል። እናም የአጎቱን ንብረቶች መቆጣጠር እንደሚፈልግ ሃይደርንም በጣም ስላመነው እሱም እስከታመነለት ድረስ ከጎኑም እንደሚሆን የቅርብም ሰው እንደሚያደርገውም ይነግረዋል። ምሳ እየበሉም ሳለ የፖሊስ አዛዡ መጥቶ ሃይደር የእስር ቤቱ አለቃ ለሚፈልገውም ነግሮት ይወስደዋል። ኤፍራይምም ወደ ዘበኞቹ አለቃ ጠጋ ብሎ ለምን ሃይደር እንደተፈለገም ሲጠይቀው እርግጠኛ ባይሆንም ከደህንነት ቢሮ የተላኩ ሰዎች ያናግሩት እንደመጡም ይነግረዋል። ወደ ቢሮም ሲደርስ ሁለት የደህንነት ሰዎች ተቀምጠዋል። ዋና አለቃውም የመጡት የደህንነት ሰዎች ያናግሩት እንደሚፈልጉና እስር ቤቱን ፍቃድ እንደሰጣቸውም ይነግረዋል። ሃይደር ግን ፍቃደኛ አልነበረም። ኡዙ ተቀምጦ ሃይደርም በጉጉት እየጠበቀ ሳለ የዘበኞች አለቃ በመሃል ይመጣል። ኡዙም ሃይደር ለምን እስካሁን እንዳልመጣም ሲጠይቀው ይህም ሰው የደህንነት ሰዎች እንደወሰዱትና ሃይደር ግን ፈልጎ እንዳልሄደም ይነግረዋል። ተጠራጣሪ ኡዙ ጭንቅላቱ ላይ የማይሆን ነገሮችም ይገቡ ጀመር። የደህንነት ሰዎች ከሱ ጋር ከባድ ችግር ስላለባቸው ሃይደርን ወደ እነሱ መውሰዳቸው እሱ ከባድ አደጋ በመሆኑ ሃይደር እንደተመለሰ ሰዎቹ እሱን እንዲገሉት ትዕዛዝ ያዛቸዋል። ሃይደርንም ወደ ደህንነት ቢሮም ይወስዱታል። ጭምብሉንም ካወለቁለት በኋላ ሃይደር ለዚህ ማድረጋቸው አስፈላጊ እንዳልነበርና ከሱ ምን እንደሚፈልጉ በንዴት ኤልማዝን ይጠይቀዋል። ከዛም የባሰ ደግሞ ኡዙ ያለበት ክፍል ለምን እንዳስገባም ሲጠይቀው ኤልማዝ መናገርም ይጀምራል። ኡዙ ያለበት ክፍል የተመደበው ታስቦበት እንደሆነና እሱም ለነሱ የሚሰራላቸው ስራ ኡዙን መሰለል እንደሆነም ይነግረዋል። እናም ኡዙ በቱርክ ውስጥ ቁጥር 1 የሆነ አደንዛዥ እጽ አዘዋዋሪና ከባድ ማፊያ በመሆኑ እሱ እስር ቤት የሚማቅቅበት መረጃ ባለመገኘቱ እሱ በቅርብ ሆኖ እንዲሰልለውም እንደታሰበም ይነግረዋል። እናም ሃይደር ይሄን ከባድ ሚሽን ለሚያፈቅራት ጄላ ሲልም ይስማማል። እናም ኤልማዝ ኡዙ አሁን ላይ ምን እያቀደ እንደሆነም ሲጠይቀው በቅርቡ ከእስር ለመውጣት እንዳሰበና ያጎቱን ስራ እሱ ሊቆጣጠረው እንዳሰበም ይነግረዋል። ኤልማዝም ኡዙ እዚህ በመምጣት ምክንያት አንድ ነገር እያሰበ ሊሆን ስለሚችል ሃይደር እዛ የሚቆይበት 5 ቀናቶች ከባድ ሊሆንበት እንደሚችልና ሃይደር ለዚህ ዝግጁ እንደሆነም ሲጠይቀው ጀግናው ሃይደር ዝግጁ መሆኑንም ያሳውቀዋል። ኡዙም
ስለ ሃይደር አዲስ ነገር ከሰማ 5 ቀናቶች ተቆጥረዋል። በእሱ ጭንቅላት ውስጥም ሃይደር 5 ቀናት ሙሉ እዛ ደህንነት ቢሮ ምን ይሰራል? የዘበኞቹም አለቃ ወደ ኡዙ በመምጣት ሃይደር ከደህንነት ቢሮ ወደዚህ እንደተላከና ሃይደርን እንዳይሞት አድርገው አሰቃይተው እንዳመጡትም ለኡዙ በነገረው ሰዓት ኡዙ በፍጥነት ሃይደር ወደ ተኛበት ክፍልም ያመራል። ምን ታስባላችሁ? ኡዙ ሃይደር ላይ ጨክኖ ጥቃት ይሰነዝር ይሆን? ሃይደርስ ምንድነው የገጠመው? ቀጣዩ ክፍል ላይ የምናየው ይሆናል። ቶሎ እንድለቅላችሁ ቪዲዮውን ላይክ፣ በኮመንት ፓርት 2 እያላችሁ ድጋፋችሁን አሳዩኝ። ይመቻችሁ።